አንዲት እጽ በእሳት ተከባ አትቃጠልም። ይሄንን አየ። እንደውም ምን ይላል ሙሴ ሊቀ ነቢያት በረከቱ በሁላችን ይደር። ዘጸአት 3 ነው። ቤት ስገቡ አንብቡ። ይሄንን ራእይ ልይ ብሎ ሄደ። ራእይ ልይ ዝም ብሎ ተራ ነገር አለ። ይሄን ራእይ ልይ ማለት ይሄን ሚስጥር ልይ። ምንድነው ሚስጥር? ወዲያው መልአኩ ጠራው ከሲና ቁጥቋጦ። ናቅረብ ወደዚህ ናቅረብ አለ። ሙሴም ቀረበ። የእግርን ጫማ የቆምክበት ምድር ምን የሆነ ነው አለ። ምንድነው የተቀደሰው? እሳት እኮ እየነደደ ነው። ያቺ እጽ አልተቃጠለችም። አባቶቻችን ሲያስተምሯችሁልን ሐመርማል ከነበልባል ነበልባል ከሐመልማል ተዋህዶ አየ። ሙሴ ተገረመ። ጠራው መልአኩ ቀረብ አለው። የእግርን ጫማ አውጣ። እዚህ ቤተክርስቲያን ስትመጡ እናንተ ብቻ ናችሁ የእግራችሁን ጫማ የምታወጡ የታደላችሁ የልዑል እግዚአብሔር ልጆች፣ የሙሴ ልጆች። ክብርና ምስጋና ለእግዚአብሔር ይድረሰው። ክርስቲያን ተብሎ በዓለም ላይ ጫማ አውልቆ የሚገባ ኢትዮጵያዊ ብቻ ክርስቲያን ተብሎ። ሌላው ያው መኮረጅ ነው። እዚህ ጋር አንተ ቤተክርስቲያን ከተከልክ እዛ ጋር ሌላ ነገር ይተክላል። እሱቶ ከሱ ጋር አይደለም ንግግራችን። ክርስቲያን ተብሎ ካቶሊክም አለ፣ ፕሮቴስታንት አለ። ፕሮቴስታንት 33,000 ነው ያለው። ከሰው ወዴት እንደሚሄድ ራሱ ግራ ይገባኛል። ከኦርቶዶክስ ይወጣ ወዴትኛው ፕሮቴስታንት ነው? አሁን ይሄ ስድብ አይደለም። በእርግጠኝነት 33,000 አይነት አለ ማለት አሁን ስድብ ነው? 33,000 ነው። እንደ ቫይረስ የበዛ ነው። ይሄ ነው ያለው። እሺ በኦርቶዶክስ፣ በካቶሊክ፣ በሙሉ ወንጌል፣ በመካነ ኢየሱስ፣ በመሰረተ ክርስቶስ በምንም በለው በየትኛው ቦታ ነው ጫማ የሚወለቀው? የት ነው ጫማ የሚወለቀው? ምን ጥርጥር አላችሁ እንዴ? የት ነው ጫማ የሚወለቀው? በቃ ከሙሴ ጋር የምትስማማ አንተ ነህ። ኢያሱ ጫማውን አወለቀ በመልአኩ ፊት። አንተ ነህ ከኢያሱ የምትስማማ። እናንተ ናችሁ ከመጽሐፍ ቅዱስ የምትስማሙ። ተዋህዶ የእግዚአብሔር ናት። መጽሐፍ ቅዱስ ላይ ያለ ሁሉ በዝች አለ። በዝች እምነት ያደረገን እግዚአብሔር ክብርና ምስጋና ይገባው። ሙሴ ግን ይሄ እንኳን ትምህርት አይሆናችሁም? አንዳንድ ሰዎች ከኦርቶዶክስ የምትሄዱ ይሄ እንኳን ትምህርት አይሆናችሁም? ጫማ ማውለቅ በኦርቶዶክስ ቤተክርስቲያን ሰግዶ መግባት በኦርቶዶክስ ቤተክርስቲያን ሌላ ቦታ ይሉ። ትናንትም ሳስተምር ነበር። አንዴ ምን ብሎኛል አንዱ፣ አሁን እግዚአብሔር መንፈስ ስለሆነ በመንፈስ ነው እኛ የምንሰግደው እንደናንተ አይደለም ማለት። እንዴት ነው መንፈስ አለ? በቃ እንዲህ ቀጥ ብለህ በልብህ እያሰብክ ትሰግዳለህ። የሚለው ቢያጣ እኮ ነው የሚለው ቢያጣ በቃ ሰው የሚለው ካጣ የማይል ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የምታዩት በጠቅላላ መጽሐፍ ቅዱስ ላይ ያለ ነው። እነሱም እኮ አንዳንዶቹ ገፍተናቸው ሄዱ፣ አንዳንዶቹም ሳያውቁ ሄዱ ናቸው። እግዚአብሔር ይመልስልን። እግዚአብሔር ወደ ቤቱ ያምጣልን። ሰው ሁሉ እንዲድን አለ ምን ፈልገው ያምጣልን እግዚአብሔር ወደ ቤቱ። ሙሴ ጫማህን አውጣ። ጫማውን አውልቅ። ጫማህን አውልቅ። ሄደ። ይሄን ራእይ ሊያደ የዘላለም ቃል ኪዳን የሆነው የቃል ኪዳኑን ታቦት በዘዳግም 9:9 እንደተጻፈ 40 ቀን እንጀራ ሳልበላ ውሃ ሳልጠጣ ሰጠኝ የሚለው በዚሁ ተራራ ላይ ነው። የቃል ኪዳኑ ታቦት ሙሴ በተራራ ላይ ተገረመ። እንዴት እቺ እጽ አልተቃጠለችም ነው የሙሴ። እውነት እኮ ነው። አንዲት እጽ አለች፣ እሳት እየነደደ ነው። እንዴት አልተቃጠለችም? አይገርምም? በቆይ በተቃራኒውስ ያቺ ቅጠል እንዴት እሳቱን አላጠፋችሁ? ተዋህዶ እንዴት ይታያል አንድ ላይ? ቅጠሉቱም አለች እሳትም አለ። ምንም ሳትሆን ጫፏ ሳይቃጠል ይሄን አየ። ገረመው ሙሴ አለው እግዚአብሔር። እንግዲህ የዚህ ሚስጥር ልንገርህ። ለጊዜው አንተ ሄደህ ሕዝበ እስራኤልን ከግብፅ ነፃ ታወጣልኛለህ፣ እልክሃለሁ። ፍጻሜው ግን ልጄ በመጨረሻ ዘመን ይመጣና 5500 ዘመኑ ሲፈጸም ለአዳም የነገረው ለአባቴ የነገረው ሲፈጸም እቺ ያያት እጽቱ ጳጦስ ትባላለች። እቺ ጳጦስ የእናቴ የድንግል ማርያም ምሳሌ ናት። እሳቱ የመለኮት እኔ ነኝ። ተዋህጄ የምታየኝ እነሆ እኔን በኋላ ዘመን ከድንግል ማርያም ነው አለና ነገረው። ክብርና ምስጋና ለእግዚአብሔር ይድረሰው። በእያንዳንዱ ምስጢር ውስጥ የምታዩት ነው። ሙሴ ብዙ ይጠይቃል አላልኳችሁ? አንዴ ምን ብሎ ጠየቀው? ፊትህን አሳየኝ።
ዘጸአት 33 ቁጥር 18 እግዚአብሔር ሆይ ፊትህን አሳየኝ። ሙሴ ፊቴን እኮ አይቶ በኔ ዘንድ የሚቆም የለም፣ ምልክት እንዲሆን ግን ታቦት ሰጥህና አንተ ራስህ ስትሄድ ህዝቡ ፊትህን ማየት ያቅታቸዋል። ታቦቴን ሰጥቼ ራሱ ፊትህን ማየት ስለሚያቅታቸው በል ሸፍንልን፣ ተገልበብለን ሸፍንልን፣ ኧረ ሙሴ ዞር በልልን ይሉሃል። አንተን እንኳን ማየት አይችሉም ማለት እውነትም ታቦት ሰጥቶ ሲሆን ሰው ሁሉ እንዲህ መጥቶ ሲጠጋ የሙሴ ፊት ያበራል። ሙሴ ኧረ ፊትህን ሸፍንልን ጨርቅ እያደረገ ያወራቸው ነበር ይላል። ምን አይነት ጸጋ ነው እግዚአብሔር የሚሰጠው! ክብርና ምስጋና ለእግዚአብሔር ይድረሰው። ብርሃን ሆኖ ለሁላችን ያብራልን። ሲወለድስ በ3 ወሩ ደበቁት የሚለው እኮ ሲወለድም እኮ ሙሴ ላይ ብርሃን ተስሎ ነው የተወለደው። ወተሰበሐ ገጹ ለሙሴ ይላል። የሙሴ ፊት አበራ ሲወለድ። ተመልኩ ሲወለድ ጀምሮ እግዚአብሔር ድንቅ። ለዚህ ነው 3 ወር ደበቁት የሚለው። አይደለም ጣላቸው ወደ ዋናው ፊትህን አሳየኝ ሙሴ። ፀሐይን እንኳን በቀን ትኩር ብለህ ማየት ትችላለህ? ይቻላል? አይቻልም። ብዙ ማየት አይቻልም። እኔንማ እንዴት አድርገህ ልታይ ነው? ግን አንድ ነገር ቃል ኪዳን እገባልሃለሁ። ሰማችሁ ነው? አንድ ቃል ኪዳን እገባልሃለሁ። በኋላ ዘመን አንድ ቦታ አለ፣ እዛ ቦታ ላይ አቆምሃለሁ፣ ስፍራ አለ ይለዋል። ዘጸአት 33 ቁጥር 18 ልብ ብላችሁ ስሙ። መንፈስ ቅዱስ በደንብ በእናንተ ይደር። ፊቴን አታይም፣ ጀርባዬን ግን አሳያለሁ። ጀርባዬን ታያለህ። እዛይ ስፍራ ላይ አለቱ ላይ አቆምህና ጀርባዬን ታያለህ አለው። ለካ ምን ማለቱ ነው? ጀርባዬን ታያለህ። ከድንግል ማርያም ተወልጄ ሰው ሆኜ ደብረ ታቦር ተራራ ላይ እጠራህና ያኔ መጥተህ ታየኛለህ አለው። ማቴዎስ 17 ዘጸአት 33 ቁጥር 18 የተናገረውን ለአዳም ለሙሴ የነገረውን ቃል ኪዳን ደብረ ታቦር ላይ ታቦር ተራራ ላይ ማቴዎስ 17 ላይ ሙሴን ጠርቶት ሙሴ መጣና አምላኬ ኢየሱስ ብሎ አየው። ጀርባዬን ታያለህ ያለው ከድንግል ማርያም ተዋህጄ ታየኛለህ ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ታዲያ ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ በኮሬብ ምድር በሲና ተራራ ላይ ሙሴ ያየው ጳጦስ እመቤታችን፣ እሳቱ የመለኮት ተመልከቱ። ስለዚህ ለአብሮ የተነገረው ቃል ኪዳን ሁሉ ፍጻሜው ድንግል ማርያምና ልጇ ኢየሱስ ናቸው። ያ የተዋህዶ ምስጢር ነው። አባ ሕርያቆስ በረከቱ ይደርባችሁ በቅዳሴው ላይ እመቤታችንን በምን እንመስልሽ እያለ የሚናገረዋል። ለአዳም ስንቅ ነሽ አላት። ቅድም አዳም ከገነት ሲወጣ ሲባረር አንድ ሰው በል ዞር በል ሲባል ሲሄድ እኮ ስንቅ መቼም ይሰጠዋል፣ የራሱ ድርሻ። አዳም ስንቅ ይዞ የወጣው ማርያም የሚለውን ስም ነው። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ ይላታል። የሔዋን ተስፋ አንቺ ነሽ ይላል አባ ሕርያቆስ። የሁላችን ተስፋ እመቤታችን ናት። ክብርና ምስጋና ለእግዚአብሔር ይድረሰው። አሁን ይሄ ሲባል ልብ በሉ፣ ይሄ ሲባል የሁላችን ተስፋ እንዴት ሆነች? እግዚአብሔር ንጽሕት ዘር እመቤታችንን ተዋህዶ ከስጋዋ ስጋ ከነሷ ነፍስ ነሶ እኛን ያዳነን ከድንግል ማርያም ነው። ኢየሱስን ስላገኘ ነው በድንግል ማርያም። ድንግል ማርያምን እንወዳታለን። ክብርና ምስጋና ለእግዚአብሔር ይድረሰው። እንወዳታለን። ለምንድን ነው የምንወዳት ካላችሁ ደግሞ እኛ ደግሞ የወር ነገር አይሆንልን አይደል? የወር ነገር አይሆንልንም። ምግብን ስለወለደችልን ኦ ማርያም በእንተዝን አፈቅረኪ ወነአበየኪ ማርያም። ስለዚህ ከፍ እናደርግሻለን፣ እንወድሻለንም። መውደድ ብቻ አይደለም ደግሞ ከፍ እናደርግሻለን። እኛ ከፍ የምናደርጋት እኮ እሷ ከፍ ብላ መገኘቷ ነው። ከፍ ያደረጋት ደግሞ እግዚአብሔር ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ነው። ማን ነው ከፍ ያደረጋት? በቃ እግዚአብሔር ነው። ሙሴ እንዲህ ነው። የዳዊትን ልንገራችሁና ላብቃ። ዳዊትም እኮ ቃል ኪዳን አለው። ለዳዊት ደግሞ የሰጠው ቃል ኪዳን ነው። ከሆድ ፍሬ በዙፋን ላይ አስቀምጣለሁ። ከሆድ ፍሬ በዙፋን ላይ አስቀምጣለሁ። መዝሙር 131 መዝሙር 131 ላይ የሚገርማችሁ ልክ ለአብርሃም ማለለት ነው የሚለው፣ በስሙ ማለለት እንደሚል ለዳዊትም እግዚአብሔር ማለለት በስሙ።
እግዚአብሔር ይምላል። በቃ መጽሐፉ ነግሮናል። ከሱ የሚበልጥ ማንም ስለሌለ አለ ብርሃናን ቅዱስ ጳውሎስ በረከቱ ይደርብንና ከሱ የሚበልጥ ማንም ስለሌለ በስሙ ማለ ይላል፣ በራሱ ማለ ይላል። ዳዊት ከናታን ነብዩ ጋር ሱባኤ ገብተው ስለ ምድራዊ መቅደስ ለነብዩ ናታን፣ ስለ እመቤታችን ድንግል ማርያም ለልብ አምላክ ዳዊት ተገለጸ። የሁለቱም ነቢያት በረከት ይደርባቸው። ዳዊት ከዛ ምን አለ? ራሱ እግዚአብሔር ለዳዊት ማለለት ይላል። ለዳዊት ማለለት ልጆች ኪዳኔን ቢጠብቁ ለዘላለም በዙፋን ላይ ናቸው። ከሆድ ፍሬ በዙፋን ላይ አስቀምጣለሁ። መዝሙር 130 ከሆድ ፍሬ በዙፋን ላይ አስቀምጣለሁ ልክ እንዳለው ወዲያው ልበ አምላክ ዳዊት አንድ ነገር ተናገረ። ልብ በሉ። ከሆድ ፍሬ አስቀምጣለሁ እንዳለው ከሆድ ፍሬ አስቀምጣለሁ ማለት ልብ በሉ፣ ካንተ የሚወለድ ዙፋን ላይ ምን ይሆናል? ይቀመጣል። ለጊዜው ሶሎሞን ነው የተወለደው፣ ከቤርሳቤ ነው። እንደሱ አይደለም። ሶሎሞንም ለዘላለም አይቀመጥም። ስለዚህ ከሆድ ፍሬ አስቀምጣለሁ ሲል ዳዊት አንድ ነገር አወቀ። አምላክ የሚወለደው ያለ ወንድ ዘር ነው። አውቋል፣ ተረድቷል። ነቢይ ነው። ስለዚህ ወዲያው ከሆድ ፍሬ በዙፋን ላይ አስቀምጣለሁ ሲል ወዲያውኑ ዳዊት ምን አለ መሰላችሁ? እስመ ማርያ እግዚአብሔር ለጽዮን ተናገሩ፣ እግዚአብሔር ጽዮንን መርጧታልና። ሁላችሁ ናችሁ የተናገራችሁት። ማንን መረጠ? ማንን መረጠ? እግዚአብሔር ማንን መረጠ? ጽዮንን። ወአብደራ ከመ ትኩኖ ማሂደሩ። ለምን እንደመረጣት ደግሞ ራሱ ይነግረናል። ማደሪያው ትሆን ዘንድ። ድገሙት። ምን ትሆነው ዘንድ? ማንን መረጠ? ጽዮንን መረጠ። ደግሞ እንዲህ ብሎ ተመልከቱ፣ እንዲህ ብሎ ዛቲ ይእቲ ምዕራፍ ለዓለም ብሎ ተናገሩ። ይህቺ ለዘላለም ማደሪያዬ ናት። ክብርና ምስጋና ለእግዚአብሔር ይድረሰው። ለዘላለም ማደሪያዬ ናት። መዝሙር 131 ነው። ከቁጥር 7 ጀምሮ የተጻፈ ነው። ምን ነው ይሄንን አታነቡም እንዴ? አያነቡም እንዴ ሰዎች? እሺ ማናት የተመረጠችው ጽዮን? የንግስቷ ንግስት ኤልሳቤጥ እንደማትለኝ እርግጠኛ ነኝ። ማነች? ቆይስ ያረቀደም ስንጀምር ማጠቃለያ ነው። ራዕይ 12 ላይ አንድ ሴት ፀሐይን የለበሰች ማንን በላት? እቺ ሴት አይ ግድ የለም እናንተ ታውቃላችሁ መልሱ። ግድ የለም ጥያቄው እኮ ወደ ሌላ ማንን በላት? እቺ ሴት በምን ትተካ? እስቲ ከኦርቶዶክስ ውጭ ያላችሁ ሰዎች ንገሩኝ። ፀሐይን የለበሰች ጨረቃ ከእግሮቿ በታች አላት፣ 12 ከዋክብት አክሊል ይሆነላት፣ ዘንዶ የጠላት እቺ ሴት ማናት? በዘፍጥረት 3:15 በአዳምና በሔዋን ቃል ኪዳን ውስጥ በዘራና በዘር ጠላትነትን አደርጋለሁ ብሎ ለጊዜው ለሔዋንና ለእባቡ በፍጻሜው ግን ለሰይጣንና ለእመቤታችን ነው። በእነሱ መካከል ጠላትነት አለ። መቼም ሰይጣን ድንግል ማርያምን አይወድም። አንተ ታዲያ ድንግል ማርያምን የምትጠላ ከእግዚአብሔር ነህ ከሰይጣን? ጠይቅ ራስህን፣ መርምር ራስህን። ከማወገን ነህ? ልበ አምላክ ዳዊት ነገረ እስመ ማርያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታልና ማደሪያው ትሆን ዘንድ መርጧታልና። እግዚአብሔር የወደዳትን አንተ የምትጠላ ማነህ? እኛ ኦርቶዶክሳውያን እግዚአብሔር የወደዳትን እንወዳታለን። ኦ ማርያም በእንተ ዘአፈቅረኪ ወናበኪ ድንግል ማርያም ሆይ ተናገሩ። ድንግል ማርያም ሆይ ከፍ እናደርግሻለን። ተዘ
እንወድሻለን። የሕይወት ምግብን የሕይወት መጠጥን ኢየሱስን ወልደሽልናልና ክብርና ምስጋና ለእግዚአብሔር ይድረሰው። ተመልከቱ፣ ሰይጣን ይጠላታል፣ እኛ እንወዳታለን። ሰይጣን ለምን ይጠላታል? ኢየሱስን ስለወለደች። ሌላ ምክንያት አለ? ንገረኝ፣ ሌላ ምክንያት አለ? ለምን ይጠላታል? ኢየሱስን ስለወለደች። ኢየሱስ አውቃለሁ የምትል አንተ ድንግል ማርያምን የማትወድ ማን ነህ? የትኛው ኢየሱስ ነው ያንተ ኢየሱስ? የቱ ኢየሱስ ነው ያንተ ኢየሱስ? በማቴዎስ 24 ቁጥር 4 ራሱ ኢየሱስ የነገረን